በዛሬው ቻሌንጅ በ45 ደቂቃ ውስጥ ምግብ ሰርቼ እናቴን የምመግባት ይሆናል። ግን ቀላል አይሆንልኝም። ምክንያቱም እኔ እናቱ በተሰጠው ሰዓት እንዳይሳካለት የተቻለኝን ሁሉ አደርገዋለሁ። ማንኪያ የለም፣ ማንኪያ እንዲሰጠኝ ሰው። ቢላውን አንቺ ነሽ አይደል የደበቅሽው? ግባቶችን ደብቃለሁ። በተሰጠው 45 ደቂቃ ምንም ነገር ማድረስ አይችልም፣ አሸንፈዋለሁ። 30 ሰከንድ ይቀራል። የሚያስፈልገኝን ግብአቶች ከገበያ ገዝቼ መጥቼ ሰርቼ በ45 ደቂቃ ውስጥ አበላቲውን ካልሆነ ግን እናቴ የምታሸንፈኝ ይሆናል። ኧረ ወደ እየጮኸ ነው። ምንድነው አይደርስም እንዴ? እኔ እናት ደግሞ ማለት ነው በልጄ አልሸነፍም። ምን ሊሰራ እንደሆነ አላቅም። በ45 ደቂቃ ውስጥ ምግብ ሰርቼ አበላሻለሁ ብሏል። ምን ልደብቅ? ከዘይት እንጀምራለን። ለማብሰል የሚያስፈልጉኝ ግብአቶች ሽንኩርት፣ ቲማቲም፣ ቃሪያ፣ ጎመን ብቻ አላቅም፣ ሁሉንም እንግዛቸው። እናቴ ገነት ትባላል፣ እኔ ደግሞ ሄኖክ። የምንኖረው ከአዲስ አበባ በ240 ኪሎ ሜትር ርቀት ላይ የምትገኘው ነጌሌ አርሲ የምትባለው ከተማ ነው። 45 ደቂቃ ሰዓቱ እየቆጠረ ነው። ሌትስ ጎ ጋይስ ሌትስ ጎ። እሺ ጋይ ወደ ገበያው ደርሰናል። ቅድሚያ የምንገዛው ሽንኩርት ነው። ከዛም በኋላ ሌሎች የሚቀሩን እንገዛቸዋለን። ቶሎ ብዬ እህን ከወሰድኩበት በምን ይሰራል? እዚህ ነው ስጄበታለሁ። ገበያችን ይህንን ይመስላል። አሁን ሽንኩርት ወደ መግዛት እየሄድኩ ነው። ሁሉንም ነገር በአንድ ቦታ የማገኝበት ቦታ ስላገኘው እዚሁ ሽንኩርቱንም ቲማቲሙንም ቃሪያውንና ሌላ ያሰብኳቸውን ነገሮች እገዛለሁ። ዋናው ይሄ ነው። ያለዚህ መስራት አይችልም። እንደብቅበታለን። የሚያስፈልገኝን ግብአቶች ሁሉ ገዝቻለሁ። አሁን የሚቀረኝ ወደ ቤት ሄዶ ማብሰልና ማቅረብ። ሁሉንም እቃዎች ገሳስተን መጥተናል። ወደ ማብሰል። ሁሉንም ነገር ስለደበኩበት በተሰጠው 45 ደቂቃ ምንም ነገር ማድረስ አይችልም፣ አሸንፈዋለሁ። በመጀመሪያ መክተፋችንን እናዘጋጃለን። ቢላ፣ እናቴ ቻሌንጁን ከምር ይዘዋለች። አንዳንድ እቃዎችን የደበቀችብኝ ይመስለኛል። በእርግጠኝነት ቢላውን የደበቀችው እናቴ ነች። ቢላውን አንቺ ነሽ አይደል የደበቅሽው? ዞር ብለህ አፈልግም እንዴ? እኔ ላይ ከምታፈጥ ካልደረሰ በተባለ ሰዓት ትቀጣታለህ። ቆም ብዬ ካሰብኩ በኋላ እናቴ ብዙ ጊዜ እቃዎችን የምትደብቅበትን ቦታ ማስታወስ ጀመርኩኝ። የት እንዳስቀመጠችው አውቄዋለሁ። ከዛም የደበቀችበትን ሁሉ ማግኘት ጀመር። ሁሉንም ግብአቶች አሟልቻለሁ። ማብሰሉ ተጀመረ። አስር ደቂቃ ነው የቀረው። ኧረ እዚህ ማንኪያ የለም፣ ማንኪያ የሚሰጠኝ ሰው። በቃ በጭልፋ ልስራ፣ ምንም ማድረግ አንችልም። አምስት ደቂቃ ይቀራል። መቼም ተስፋ አልቆርጥም። ሰዓቱ በጣም ስለሄደብኝ ያሰብኩትን ምግብ እምሰራ አይመስለኝም። እስቲ ምን እንደምሰራ እስከ መጨረሻው እንይ። ሰላሳ ሰከንድ ይቀራል። ጋይዝ የምጨርስ ይመስላችኋል? ዳይስ አሸንፈዋለሁ። ባለችኝ ደቂቃ ያሰብኩትንም ባይሆን ቻሌንጁን ለማሸነፍ ሰርቼ ጨርሻለሁ። ምግባችን ደርሷል። የቀረው የእናታችን ቀምሶ ማረጋገጥ ነው። በሰዓት ጨረስ። ቀምሼ ካላየሁት ትሸነፋለህ። ካልካፈተ ትሸነፋለህ።
አሪፍ ነው። የስ አሸነፍኩኝ። ነግሬያችሁ ነበር እንደማሸንፋት። አሸንፈቱ አይደለም እድለኛ ሆነ ነው። ያው ስታፈፈር እያፈፈረች ነው። ኮመንት ላይ እስኪያሳውቁ ማን ያሸነፈው ቲም ማን ብላችሁ ግቡ። እኔ ነኝ ያሸነፍኩት። እሷ አይደለችም፣ እኔ ነኝ ያሸነፍኩት። ከቻሌንጁ በላይ ከእናቴ ጋር ይህን ቪዲዮ በመስራቴ እጅግ ደስ ብሎኛል። ከዚህ በኋላም በሌሎች አዝናኝና ፈታኝ ቻሌንጆች ስለምንመጣ ሰብስክራይብ እያደረጋችሁ